እንዴት እንደተዋወቃችሁ እስኪ ዘርዘራችሁ እንዴት ማለት ነው መጀመሪያ ከዛ እሷ ራሱ ቆንጆም ስለሆነ በአንድ ፈዘሰች Mamega for tourism and travel agency. يا نور العينين يا خير الكل يا باب الفاتح يا رسول الله الله يا نور العينين يا خير الكل يا باب الفاتح يا رسول الله نبيو الله ተከታታዮቻችን እንግዲህ ከአራት ወር ቆይታ በኋላ ተመልሰን አልሐምዱሊላህ ረብል ዓለሚን ዩቲዩባችን ተበላሽቶ ነበር አሁን ተስተካክሏል በአዲስ ነገር ተመልሰን መጥተናል ዛሬ የት ነው የምንገኘው ማሜጋ ፎር ቱሪዝም ኤንድ ትራቨል ኤጀንሲ ነው የምንገኘው እንግዲህ ወንድማችን ማሜጋ ከይል በኋላ ነው የመጣነው አንዳንድ ቃለ መጠይቅ ያደርግልናል ሰላም አለይኩም ማሜ ወአለይኩም ሰላም እንኳን በሰላም መጣችሁ ተቀበላችሁን በጣም እናመሰግናለን ዛሬ እንግዲህ ፈታ በሚያደርገን ነገር ተመልሰን መጥተናል ኢንሻአላህ ማሜ አንዳንድ ጥያቄዎች ጠይቃቸዋለሁ ምናምን ስላለ ማሜ ጋር ኢንሻአላህ እንግዲህ እዚህ ጋር ወደ ትራቨል ኤጀንሲ ተገኝተናል ትልቅ ቢሮ ነው ያላቸው ማሻአላህ አብዳል ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ ዛሬ ያው እኛ ሲንግል ብንሆንም በቢሮአችን ትልቅ እንግዳዎችን ተቀብለን እያስተናገድን በቢሮአችን ነው እንግዲህ ባለነው እና በድጋሚ እንኳን በሰላም መጣችሁ እና ያው የውድ የፎዚ ተከታታዮች አንዳንድ ጥያቄዎችን እስኪ ደስ ለጫወታ ያህል እናነሳለን ተከታተሉን እንግዲህ እና ተዘጋጃችሁ ለመጀመሪያ ጊዜ ነው እንግዲህ ቃለ መጠይቅ የሚደረግልን በማሜ ቢሮ ነው ኦዳፎ ቱሪዝም ኤንድ ትራቨል ኤጀንሲ ነው እንግዲህ ለቃለ መጠይቅ የጠራን በዚህ አጋጣሚ ደግሞ ቲኬት ምናምን ወደ ኢትዮጵያ መግባት የምትፈልጉት ከዛ መጥተው የምትፈልጉት ምርጫችሁ የቲኬት ኦፊስ ነው በጣም አሪፍ ዋጋ ታገኛላችሁ ኦዳፎ ቱሪዝም ትራቨል ኤጀንሲ ምርጫችሁ ያድርጉ እንላለን ያ እንግዲህ እኛም እንቀበላለን በዝነ ስርዓት እኑ ቤታችሁ ነው እናስተናግዳችኋለን እዚህ መጣችሁ እንታጡት ነገር ስለሌለ ወደ ምርጫችሁ ይሁን እና ቀጥሎ ወደ ጥያቄያችን እንገባለን ቀጥታ ማለት ነው እስኪ መጀመሪያ እኔ ባይተም ለሌላ ለማያውቅ እኔ ተሐበላለሁ የባት ረሳው መስል ሼክ መሐመድ ባላለ እኔ ሼክ ልጅ ነኝ ለምሳሌ እኔ ልጅ ነው ማሻአላ እኔ ተወልኩት የሞክቲ ከዛ ትንሽ በጣም ገጠር ዶራ የምትባል ሰፈር ሁሉ ከተማ እንደሆነ ሳምተናል ያው ትንሽ ይላል እና እዛ ተወልኩት ዛሬ አልሐምዱሊላህ ነው ዱባይ ውስጥ ነው ዱባይ ውስጥ እንግዲህ እስኪ እንደው ፎዚ እንደው እኔ አውቃለሁ ያው ተለተመት ይችላል ሰው እንደው ከስምሽ ነው እንችል በትንሹ ሙሉ ስሟን ተናገር አዎ ትክክለኛ ስሟ ለኛ ስሜ ስናገር ፎዚያ በነገራችን ላይ ስሜ ነው ግን የመታወቂያ ስሜና አባቴ ያወጣልኝ ስም ፈጅሪ ይባላል ፈጅሪ በነገራችን ላይ የተወለድኩት ሱቢ አዛን የሚወጣበት ሰዓት ነው አዛን አላሁ አክበር ሲል ነው የወጣሽው አሉ ከወድ ውስጥ ለዛ ነው ፈጅሪ የተባልኩት ፈጅሪ መሐመድ አባራጎ ባላለው ጅማ አጋሮ ከተማላይ ነው ተወልጄ ያደግኩት እዛው ነው ትምህርቴን የጨረስኩት እስከ ሃይስኩል ፕሪፕ ድረስ እዛ ነው የጨረስኩት አልሐምዱሊላህ ረቢል ዓለሚን ከተማ ልጅ ነኝ እንደውም ቀበሌ ልጅ ነኝ እና ለዛ ነው ማሻአላህ በጣም ደስ ይላል ቀጥሎ ጥያቄ እስኪ እንደው እንዲታወቁ ከዛ ጀምረና ጥያቄ ልትከለሽ እንዴት እንደተዋወቃችሁ እስኪ ዘርዘራችሁ እንዴት ማለት ነው መጀመሪያ ነው ያያት ያው ብዙ ተለቀለም ጥያቄ አትጠይቅ ባይዘይ ሳም የመረጠብስች እንግዲህ ወደ እስኪ ያየ ይፈርዳል ነገር ማን ነው መጀመሪያ እስኪ እንደው ያየ አንተ እኔ
ሌዲስ ፈርስት ከፎዚ እስኪ ፎዚ መጀመሪያ እንደው እንዴት ነው የምታውቂው? በጣም እንዴት ነው የምታውቂው? ያው በሶሻል ሚዲያ ነው የማውቀው፣ ግን መጀመሪያ ያወቀኝ እሱ ነው ይመስለኛል። እንደተነጋገርን ግን በሶሻል ሚዲያ ነው የተዋወቅነው። ጥያቄው እዚህ ጋር አጠር ብሎ ቢመለስ ጥሩ። አንቺ እንትን ለማድረግ እየተናገርኩ ነው ማለት እንዳይመስልሽ። እኔ አውቄ ነው አብሬ ደግሞ ነገር እውነት መስዋዕት ነው ባይዘው አንድ ነው አረፋት። ከዛ በኋላ እሷ ራሱ ቆንጆም ስለሆንኩ በአንድ ፈዘዛለች። ይበርዳል፣ ችግር የለውም። አይ በዚህ ለምሳሌ ቁም ነገር እናወራ ከተባለ መጀመሪያ አጋጣሚ ነው ላይ እሷ ነው እንግዲህ ምስትና ፎቶ በአጋጣሚ ነው ሞክሩ እናንተ። ምስትና ፎቶ በአጋጣሚ ነው ባይዘው እሷን አገኘኋት። እንዴት አለ እንደዚህ ስክሮል እያደረኳት መጣት በተደጋጋሚ ደግሞ ቁርአን ቀራች በቃ ይማለም ሙሉ። ከዛ በኋላ እቺ ልጅ አላገባ ማለት ደወልኩት። ከዛ እንደዚህ ይባላል እና ማማከት አይ ትመጣልኛለህ እና ያሉኝ ያላችሁ እሺ እና ምፈልጋ ላገባሽ ነው ወላሂ ተገባኝ ማለት ወላሂ አገባሻለሁ ማለት አሁን 3 ቀን ጾማለች ታዲያ ፎዚ ወላሂ ከፈራ መጾም አለበት። ያው ከዛ ወላሂ አገባሻለሁ አልኳት። ታገባኝ ከዛ በየቀኑ እደውላለሁ ምን ፈለክ እደውላለሁ አገባሻለሁ ወላሂ ታገባኝ በጭራሽ አታገኝኝም። ከዛ በኋላ ቀርባለች ማለት እንዴት እጅ ሰጠሽ በፎዚ ማለት መቼ ነው እሺታሽ ነው ማለት ካንተ ወልቀት ነው እንደው አንተ ጨርሰው እንደጀመርከው ማለት ነው። ከዛ በጣም ለፋ እናወራለን። በቃ እኔም እሷን ለማማለል ያላረኩት ነገር የለም። ይሄን እሷን ፈቅዳለች ኮስታ ይፈቅዳል ሲሉት በርግጥ ቶሎ እንትን አይደል ኖ እናወራለን እንጂ በቃ ስለዛ ቦታ ላይ ስንደርስ ጥሩ ሆነ እንደዚህ በቃ እንደዚህ ምናምን ግን ምናምን ትለኛለች። ከዛ ማን ይሰማል ጉጭ ነው ማለት በረን ዘግቼማ ወርደልች ዝም ብዬ ደውላ ታውቃለህ አንተ መቼ ብዙ በዚህ አጋጣሚ እኔን ትንሽ ጨምርለትና ጓደኛዬ ብዙ ጊዜ ውጭ ሲያድር ምናምን ብርዱ ሲመታ ታሞ መድኃኒት ገዛለት ነበረ። ከዛ ነበርና እንደምንም ግን ያው እንግዲህ አሸናፊነት ለኛ ብለናል። አሸናፊነት ነው አሸነፍኩ እውነት ነው በዚህ ወላሂ አሸናፊነች ምንም የማይከነገር እውነት ምን አለው እንግዲህ ያቻላችሁ ነገር ነው። ከብዙ ጠውረድ በኋላ ተሳክቶ ያው ባልና ሚስቱ ነው አልሐምዱሊላህ። እኔ እንዳውም እሱ ያነሳው አንድ ማነሳው ነገር የማውቀው ነገር ቢኖር በጅንጀና ሰዓት ብዙ ጊዜ ፋይል ሲቀጣ ሞባይል እያወራ ሲቀጣ ምናምን አስታውሳለሁ። ይሄ ነገር እንደሱ ግን ደበቁን ይሁን ችግር የለውም። ይሄው ለፍቅር የተከፈለ መስዋዕትነት ነው። በጣም ብዙ ሺህ ድርሃም ከፍለዋል በፋይል በስልክ ሲያወራ የተቀጣ ሰው ብዙ አስለፍታኛለች ባይዘው ማሻአላህ እንኳን ግን በመጨረሻ ያው ንገሮት መጾም እንዳለበት ረስታለች። ያው እሱ ነገር ካለ እስቲ አሁን አንድ ከዚህ የተሰጠ ነገር አምናለች። አይ ቲንክ ዝምታ እኮ ያው መልስ ነው እንደው ራሱ የሆነ ነገር ቢኖር ያው ታነሳ ነበረ። አሁን አላነሳችም። ልክ ነው ማለት ነው። ማሻአላህ ብቻ ደስ ይላል። እንኳን አንድ አረጋችሁ። ቀጥሎ የምጠይቀው ለምሳሌ እንደው ቤት ውስጥ ምን ጸባይ ነው የሚያስቸግርሽ ነው ካገባሽ በኋላ? እንደው ወንድ ልጅ እንግዲህ መጀመሪያ ብዙ ነገር ይላል እንደዚህ ይላል ያታውቃላችሁ ሁላችሁም። ከዛ እጁ ሲያስገባ እንደው ያ በቃ ውጭ ላይ የነበረውና ውስጥ ገብተው ያጎደለብሽ ነገር ቢኖር? ጥሩ ጥያቄ ነው ያነሳኸው። ለብዙዎች ትምህርት የሚሆን ነው። ትዳርና ፍቅር ይለያያል። እንደ ሰማይና ምድር ነው የሚለያየው። በፍጹም አይገናኝም። ትዳር ላይ ያለና ፍቅር አንድ አይደለም። ትዳር ራሱን የቻለ ነው፣ ፍቅርም ደግሞ ራሱን የቻለ ነው። እንደሱ መስሏችሁ እንዳትገቡበት። ትዳር ራሱን የቻለ ደስታ አለው፣ ፍቅር አለው፣ ራሱን የቻለ ህመም አለው፣ ችግር አለው፣ ጭቅጭቅ አለው፣ ብዙ ነገር አለው ትዳር። አልሐምዱሊላህ ረቢል ዓለሚን። ትዳር ደስ የሚል ነገር ነው፣ ግን ከፍቅር ጋር አይገናኝም። ምክንያቱም በፍቅር እያለን ለመወደድ ብለን ጸባያችንን ጥሩ እናደርጋለን፣ የሌለንን እናመጣለን። ማንኛችንም ወንዶቹም ሴቶቹም ግን ትዳር ኑሮ ነው፣ ህይወት ነው። ትክክለኛ ህይወት ትዳር ነው። ፍቅር ግን የውሸት ህይወት ነው። ውጭ ላይ የሚኖር ፍቅር
ውሸት ነው እና ትዳር ነው በላጩ ፍቅሩ ሳይሆን ትዳር ነው እውነተኛ ማንነቱን የማውቀው በትዳር ውስጥ ነው እውነተኛ ማንነቴን የሚያውቀው በትዳር ውስጥ ነው ትዳር ውስጥ ደግሞ ትልቅ ፍቅር አለ ትልቅ ክብር አለ ማሻአላ ብቻ ትዳር ደስ የሚል ነገር ነው ላችሁ ነው ብዙ የሚቀንስ ነገር አለ ሌላ ደግሞ ያልጠበቀው ብዙ ጨምረን የምታገኘው ነገር አለ ትዳር ውስጥ ማሻአላ ደስ ይላል ያ ምክሩ ለኛ እንደሆነ ያው ገብቶናል የስንግሮችን እንቀበላለን ችግር የለውም ግን ያው ወደ ጥያቄው ተከታተሉ መለከታችሁ ለመናገር ምክንያቱም በፍቅር እያለን ሁሉ ጊዜ አበባ የሚያመጣልኝ ከሆነ ቤት ሆኖ ሁሉ ጊዜ ያመጣልኝ ምክንያቱም ሁሌ የማያስደስተኝ ኪሳራም ደግሞ ያመጣል ተሳሰብ ይመጣል ይዛኔ ትርፍ ነገር አያስፈልግም ብዙ ጊዜ ግን አበባ እንገዛለች አንድ ጊዜ ገጭለስ ምጣ አንተ ግን ለምን ታውቃለህ አታውቃም ማለት ትለኛለች ከዛን ስትወ ደግሞ ቅርናታ እንዴ ከዛ ኦኬ በቃ ተላምዳለች በቃ ቤቱንም ለምዳለች ደግሞ ቅርናታ ነው ኃላፊነት ነው ትዳር ማለት በነገራችን ላይ ኃላፊነት ነው ኃላፊነት ደግሞ ትልቅ ነገር ነው መሸከም የሚችል ሰው ነው የሚሸከመው እንግዲህ አላህ መሸከም ከሚችሉት ያደርገን ኢንሻአላህ በተዘዋዋሪ ግን ጥያቄ ተመልሶልኛል እኔ ከዚህ ከጥያቄ መልስ የምቀበለው ነገር ከዚህ ውስጥ ያው ሁሌ አበባ እንደማያወጣላት ተናግራለች ያው ይገል እንደጎደለባት በሌላ መንገድ ተናገረች ውጪ ላይ ሁሉ ጊዜ እሺ ያለ ቤት ውስጥ ሁሉ ጊዜ እሺ የለም አሁን ውጪ ላይ ሁሉ ጊዜ እሺ የሚለኝ ከእጁ እንዳልወጣ እንዳላስቸግር ቤት ደግሞ ሁሉ እሺ ትክክል ያለውን ነገር ላይ እሺ የለም አይልም በቃ በተሳሳተ መንገድ ላይ ውጪ ላይ ፍቅር ላይ ስትሆን በተሳሳተ ባል የተሳሳተ ነገር ስትፈልግ እሺ ነው ማለት አንተ ላለማጣት ማለት ነው ግን ቤት ደግሞ የተሳሳተ ነገር ስተት ነው በቃ አይሆንም የሱነ አካሉነ እሱ ምን ያካል የትም እንትን አትሉም ማለት አይ ስተት ላይ አይደግፈኝም ውጪ ግን ከነስተትም ከነምንም የራስ አሁን ለምሳሌ አንድ ነገር ስራባ ለዚህ ችግር የለውም ለምሳሌ አንድ ምሳሌ የሆነ አንተ በጣም የምትወደው መኪና አለ እንበል በጣም የምትወደው መኪና ያ መኪና ለማግኘት ለመግዛት ብዙ ጉጉት አለ ያ መኪና ለመግዛት ብዙ ጣውረድ ታልፋለህ ትሰራለህ ትለፋለህ መኪናውን ትገዛለህ ከገዛ በኋላ ግን ልክ ያንተ ሆኗል በቃ ያንተ መሆኑን እርግጠኛ ነህ ልክ እንደመጀመሪያ ተጓጓለታለህ በእጅ አስገብተሃል የራስ ነው በፈለክበት ሰዓት ታገኘዋለህ በቃ የራስ የሆነ ነገር ምንድን መጀመሪያ ሳታገኘውና ካገኘው በኋላ በጣም ተጓጓለህ እውነት ነው ይሄ እንትን ነው በነገራችን ላይ ከዚሁ እንትን ትንሽ ለመጨመር ያህል ያው ትዳርና ፍቅር ልዩነት ትልቅ ልዩነት እንዳለ ነው የምንረዳው ያው ውጭ ላይ ያለው ነገር ያው ውዴ ማሪና ቤት ውስጥ ደግሞ ወደ መተሳሰብ ነው የሚቀየር አይ ቲንክ እንደዛ ይመስላል ከዛ አንፃር እኛ ባናቀም ያው የሚያውቁት እየተረዳ ነው ወደ ትምህርት ይሆንልናል እስኪ እንደው ቀጥሎ ጥያቄ ለጣሃ የምጠይቀው ከሷ ምን ነው ደስ የሚል እንደው ከሷ ብዙ ነገር አይ ለምሳሌ አንድ በቃ አንድ ሁለት ብለን እንጣ አንድ ሁለት ከሷ ደስ የሚል ነገር ባይዘው በጣም ተሰደ አንድ በጣም ለማለት ስለ ፍቅር ከሆነ ወደን ስላገባች ትወደኛለች ማለት አልችልም አይ ለምሳሌ እንደዚህ አይደለም ጥያቄ ቀጥ ያን እንዲጋባለን ለምሳሌ ሰው የሚበላ የሚጠጣውን ይመርጣል ያ አይ ነው ብዙ ሁሉ ነገር ስለወደድኩ ነው ያገባው ግን ከሷ ሁለት ነገር ንገረኝ ያልኩ ብለ ደስ የሚል በጣም በቃ አሁን እንዲሁ ሳታስበው ይመጣል ሁለት ነገር እስኪ ትካስ ከሰም ወደላት ነገር ጎበዝ ናት ማለት በጣም እንትን ነገር እንደሚችል አላውቅም በጣም ስለሚወዳት ነው አይ ቲንክ ማለት በኔ አይን በጣም ለኔ በጣም ፐርፌክት ናት አንዳንድ ነገር ላይ ማትስማማበት ብዙ ነገሮች አሉ ግን ከማንስማማ የበለጠ ምንስማማው ይበልጣል በጣም ነው የምታስብልኝ እኔ ከማስብላት በላይ ታስፈልኛለች እኔ ተጣልተ ወይ ተቆራርፈ ምናምን ሁላ አስላትም በቃ እና ያ ነገር እስኪ ለፎዚ ያው ጥያቄ እስኪ አጥራ አድርገሽው ከሱ የምትወጅለት ሁለት ብቻ እስኪ ያ ብዙ ነገር እንደሆነ ያውቃለሁ ጓደኛ ስለማለት ብዙ የሚወደድለት ባህሪ ነው ልክ እሱ እንዳለ በጣም ጎበዝ ነው ፐርፌክት ነው ሞድለት እጅ አይሰጥ ለችግር እጅ አይሰጥ ለንዴትም ለምንም እጅ አይሰጥ
ይሄ ነገሩ ያስደስተኛል። ባንድን ይዘውሽና ለችግር እጅ አይሰጥም። ጎበዝ ነው። ነገ ምንም አይነት ችግር ላይ ብደርስ ያኖረኛል ብዬ ነው ማስበው። ተስፋ አይቆርጥም። በቃ ቶሎ ተስፋ አይቆርጥም። በጣም ጎበዝ ነው፣ ጀግና ነው። ለዚህ የትም ቦታ አብሬ ብሄድ እንደሚያኖረኝ አውቃለሁ። ይሄ ያስተመጨበ በመሃል እንደው አይ ነው በደንብ ስለምንተማመንበት ያው እሷም ደግሞ ከኛ የበለጠ ደግሞ በጣም ሳቂታ ነው። ፈገግታው ነው ሁሉም ቦታ ሄዶ ስለሚስቅ ችግሩንም መከፋቱንም ደብቆ ሞቀዋል ልጅ ሞቀዋል ፈታን እሱን ወድለታለሁ። ምክንያቱም ብዙ ቦታ ፈገግ ማለትም ሱና ነው አይደል? ፈገግታውን ወድለታለሁ። ምንም አይነት ተጣልተን እንኳን አክርፎ የትም አይነት ቦታ ብንሄድ ሰው ቢመጣ ፈገግታው መቼም አይለየው። ይሄ ነገር ማንም እንዳኮረፈ አያውቅም። እሱ ከኔ ይታወቃል እንጂ ከሱ አይታወቅም። አላህ ይጨምርላችሁ። ለፎዚ እዛው እያለች በጣም ማለት የሚያናድሽ ቀጥሎ ከሱ ባህሪ ውስጥ ይሁን ብዙ መልሺ በላይ ሁለት ብቻ ባሰጠኝ ደስ ይለኛል። እንደሞቃ ትንሽ ቀዝቀዝ ይሆናልና እሱ በጣም የሚያናድደኝ እኔ ካኮረፍ በጣም ይናደዳል። እኔ እንዲያባብለኝ ነው የምፈልገው። ይሄ ክፋት አይደለም ለሱ፣ ግን እንዳኮርፍ ስለማይፈልግ ነው የሚናደደው። በቃ የምትጠይበት ጸባይ ነው አይደል? የምጠላበት ጸባይ ሳኮርፍ ይናደዳል። ሳኮርፍ እኔ እንዲያባብለኝ ነው የማኮርፈው፣ ግን እሱ ይናደዳል። እኔ በዚህ በኩል በአባቴ ወጥቼ ነው አያስተካክል በቃ አሁን ይሄን ነገር አልችለውም። ለምን ታውቃለህ? ጥያቄ እንጨርስ አንድ ብቻ እኮ አንድ ብቻ ነው ነው እኔ ላብራራ ብዬ እኮ በዚህ ጉዳይ ለምን ታውቃለህ? አውቃለሁ ይሄን ነገር ጥፋት እንደሆነ። አሁን ብሰጥ አንተ ወይ ደግሞ ይሄን ነገር አጥፍቼባት አንድ ይቅርታ ብያለሁ ካልተመለሰች እናደዳለሁ። ለምን ጊዜ መስጠት የለብህም ለሷ። ለምሳሌ አንድ ሰው ያው ሲናደድ ታግሶ እንትን ሲል ነው ንዴት የሚመጣ ሳ ይሄ ነገር ፈልጌ አይደለም። ምን ታውቃለህ? እኔ ከአባቴ ጋር ጸባይ የወሰድኩት ፋዘር እንዴት ነው መሰለህ? እኛው ታመን ወይ ደግሞ ወርቀን ከመቶ ምናምን ወርቀን ስንገባ ታመን እያለ ልመታ ነው የሚመጣ። እንደዚህ አይነት ነገር ነው። ያው ታም ለምንድን ነው እሱ ለኛ አስቦ ነው ለምን ትወርቃላችሁ የሚለው ነገር ለኛ እኛን የምጠይቅ እሱ እኛ ላይ ይቆጣል። ወርቀን ለምን ትወርቃላችሁ ዘረን የሚቆጣ በጣም ከማሰብ የተነሳ ነው ባይዘው ይሄ ነገር አሁን ሲገለጽ ይሄ ነገር በጣም በሰፊው ሲገለጽ በጣም ከማሰቡ የተነሳ እኔ ካመመኝ አሁን እሱ ይናደዳል። ለምን አመማት ነው የሚናደደው? ለምን ታመመች ነው? ምንም ማድረግ ስለማይችል ንዴት ነው የሚቀድመው። እንደዛ ነው እንጂ ለእንትን አይደለም። ያ ለክፋት እንደሆነ ግልጽ ነው። ግን ያው ትክክል ነው ወይ አይደለም የሚለው ትክክል ከተማመን ነው። ያው አንዳንድ ሰዎች ደግሞ እንግዲህ ታውቃለህ ሁለተኛ እሱ ከወሰደኝ ይቸኩላል። አንድ ቦታ ብቻ ወስዶ እንዲህ ነው የሚያሽከረክረው። በነገራችን ላይ እዚህ የሁላችን ግቢ ወደ ቤት ይበቃሻል በቃ ሱቅ ወስዶ ደቂቃ አያቆየኝም። በጣም እዚህ ላይ ልጨምረው በዚህ በነገራችን ላይ በዚህ ጉዳይ ላይ ብዙ ጊዜ የሚያጋጥመን እኔ አሁን በዚህ አጋጣሚ ማንሳት ፈልገው ከማዘርጋ ወጣ አልችልም። እነሱ እንትን አድርጎ ነው የሚያነሱ በዚህ ጋር ኮምፕሌን እኛም እንትን እናድርግ አስተካክሉ። አይሆንም መውሰድ ያለባችሁ ነገር አስባችሁ ሂዱ ወይ ደግሞ ለብቻችሁ ሂዱ። ተቃውሞ ነው ወደፊት ለማግባትም ይወስዳል። እኔ አሁን ለምሳሌ ለተዳረስ ሱቅ እሷን እየመጣ አረፍደኝ ራሴ ነው የምገዛው። ራሴን ገዛ ነው ሹንኩርት ለምን ራሴን ገዛ መስመር እነሱ እንትን ያደርጋሉ። እንደዚህ ይሄም ነጭ ነው ይሄም ነጭ ነው፣ ግን ሲያማርጡ ወይ ሳብለ ማለት ስንት ቦታ ሜዳ ያለበት ያሳሉ። እስኪ ያው ተመልካቾች በዚህ አጋጣሚ ወንዶቹ አስቤዛ አረቡ ልብስም ገዙላችሁ ለነሱ ምን እንትን ላድርጎ ነው ችግሩ ምን ነው ታውቃለህ? ከሷ ጋር ሄደ ከሷ ጋር የሆነ ልብስ ቤት እንዳለ ይሁን የምትወደውን ነገር ልገዛላችሁ ስትል አይወዱም፣ ግን ገዝተህ ቤት ስትወዳላችሁ ይወዳሉ። ይሄ ብቻ ጠይቅ ለምን እንደሆነ ጥያቄ። አሁን ለምሳሌ ሱቅ ውስጥ አብረን ተመጣጣ ያን ነገር ቤት ገዝቼ ቤት ስትላት ትወዳለች።
ግን ሱቅ ውስጥ ቆመ አንድ ላይ ሱቅ ውስጥ ብዙ አማራጭ አለ። ይሄ እኔ በነገራችን ላይ ግራ ይገባኛል። ለወንዶች ለሴቶች ብቻ ሳይሆን አብዛኛው ጊዜ እንደውም እኛ ላይ አንዳንዴ እንትን ይላል። እኛ ሱቅ ስንሄድ ስንመርጠው ራሳችን እንትን አይደል ሰው ገዝቶልን ሲመጣ ግን ደስ ይለናል። እንደዚህ አይነት በተለይ ሴቶች ይብሳል። አይ ነው አውቃለሁ፣ ግን ወንዶች ላይም እንደዚህ ይታያል። በነገራችን ቅድም የጠየቁ ጥያቄ እንትን የተባለው ማለት የሚቆዩት ነገር ሴቶች እንደው ጥያቄ ይሁንን ለተመልካቾች በጣም ብዙ ጊዜ ልክ ነው ወይ ልክ አይደለም። ለምሳሌ የሆነ ነገር አስባችሁ ነው መሄድ ያለበት። እዛ ሆናችሁ እንዲህ የምታረጉ ምናምን አስቸጋሪ ያሰለቻል። በጣም እኔ ተቃልተን ገብተን ነገር ወጥተን ውጪ ላይ እኔ እንትን ሞባይል ምን አይሆናል ከሱቅ ውጪ ብዙ ጊዜ ተናደም ምናምን በቃ ሱቅ ውስጥ ይሄ አስተካክሏል። አታናዱ እዛ ጥልጥዬሽ ሄዳለሁ ስጨርሽ ደውዬ እንደዛ ነው የሚለኝ። እኔ ደግሞ እንደዛ አልፈልግም። እናንተ ደግሞ ቦርሳ አድርጋችሁ ነው መሄድ የምትፈልጉት ሳ አይ አሁን ጋር እየገፋልኝ እንዴት ነው የምፈልገው ነው እሱ ግን እኔ ራሴ እንደዚህ ባረገኝ ደስ ይለኛል። ግን ያው እንግዲህ እንደዚህ ጫፈል ነገር ታያለ አሪፍ ነው ዞር ከዛ ምንድን ነው ውድ ነው አለ 100 ብር እኮ አረ ውድ ነው እሱ ደግሞ ነው ገዛ ተመልሶ ያኛ ውድ ነው ገዛ ይሄ ልክ አይደለም። በእኛ እንተ ወንዶች ልክ አይደለም። እኔ ማረዱ ጸባይ ነው አለ ያስተካክሉ ፎዚ እስኪ አሁን ይለጣ አንዱ ጥያቄ ከሷ እንትን አንዱ በዚህ በወሬያችን ማለት ጠይቀ ጥያቄ እንትኑ ራሱ መልሷል። አሁን ይሄን አልወድም ብሏል። ጥያቄ አሁን ወዴት ተመልሶልኛል። አንድ መልሷል። ሁለተኛው እስኪ አሁን ከሷ የምትጠላው ጸባይ ከሷ የምትጠላው ጸባይ የሱቁን ትተናል፣ የእንትኑ ኩርፋውን ትተናል። ሌላ አንድ ብቻ ኩርፋውን ትተናል። አንድ ብቻ እስኪ ብዙ ነው መሰለኝ። አይ ቲንክ እየመረጠ ነው። በጣም የሚጠላው ነገር ኩርፊያ በጣም ነው የሚጠላው። ሁሌ የሚለምነኝ ነገር ኩርፊያ ነው። ያው ከውስጥ በቃ ነው ፍቅስ ደስ ይለኛል። በከፋችን በደላችን ሳቂ ነው ማለት በቃ ይሄና ይሄኛው አይገናኝ ተቀላና እንደዚህ ነገር በጣም ነው። እሷ ለምሳሌ የሆነ ነገር ከደበራ ከዚህኛው አንድ ላይ ጨምራ ስለዚህ ነገር ነው ማለት ነው። አይ በቃ ኩርፊያ በርግጥ ሁላችን ላይ ነው፣ ጥሩ አይደለም፣ ይደብራል። ወንድ ልጅ በዚህ አጋጣሚ ወንድ ልጅ ኩርፊያ አይወድም። አቤት ፈገግታ ከሌለ አይመጣም። እንዳውም ችግር ነው። በዚህ ወገን መልእክት ለሴቶች እንዳታኩ እሱን ለመናገር ወጥቶ እንዳይቀር በዛው እኔ በጣም ታስደስተኛለች። በጣም ዛሬ ተናደናል። በቃ ቁራል ፈላን የሆነ ነገር ያሰቡት ነገር ይቀርብኛል። ሰርፕራይዝ ታደርገኛለች ነው ማሻአላ። በዚህ ጋር የመጨረሻ ጥያቄ የሚሆንልኝ አንድ ልጠይቃቸውና እንዴ መልስ እስኪ ፍቅር እንግለጽላት። ፍቅር በአንድ ቃል እስኪ ለአንተ ፎዚ ምን ናት? በአንድ ቃል ፍቅሩን እንመለስበታለን። ቆይ ፍቅር ህይወት ናት ማለት ለአንተ ለምሳሌ በአንድ ቃል ግለጽ። አሁን ለምሳሌ በአንድ ቃል የኮምፒውተር ላፕቶፕ ይባላል፣ ብዙ ስሞች አሉ። ፎዚ ለአንተ ለምሳሌ እኔ በአንድ ቃል ግለጽ። የሆነ ነገር በአንድ ቃል ግለጻት። ከበደው መሰለኝ። እስኪ ፎዚ አንቺ ዳወራ አንቺ በአንድ ቃል ግለጭው እስኪ። መግለጽ አይቻልም። አንተ ታትችላለህ። እስኪ ፎዚ አንቺ በአንድ ቃል ግለጭው ወልሽ። እሷ ትመልሳለች። ዝም በል አንተ ካልቻል አንችልም በል። እሱ የሚገልጸው ቃል ባል ነው። ባል የሚለው ቃል ይገልጸዋል። ምክንያቱም ባል የሚለው ቃል ብዙ ነገር ይዟል። ወንድምን ይዟል፣ ባልን ይዟል፣ አባትን ይዟል፣ እናትን፣ ቤተሰብን ይዟል። ስለዚህ እሱ ባል ነው ለኔ። ያው ፎዚ በፊትም መጀመሪያ ላይም ብላለች ባል የምተማመንበት ምናምን ብላለች። ያው ከዛ ውስጥ መልስ ይሆንላታል። ጣሃ ግን እስካሁን አልገለጸም፣ ከብዶታል። ምን ይመስላችኋል? እንደው ይሄንን የምናስቀምጠውና ለነገ ብዙ ቃል አለው የሚለኝ ብዙ ጊዜ እሱ የሚለኝ እናት ነው የሚለኝ። ብዙ ስለምታስብልኝ እናቴ ነው የምትመስለኝ። ሀታ ከምግብ ሁላ ጉባ ጣፍተኛ ነው የእናቴ ነው የሚመስለኝ ነው የሚለው። በጣም አንቺን በቃ የሆነ ሊያስደስትሽ ስፈልግ ምንድን ነው የሚያደርግልሽ? ለምሳሌ ትልቅ ስጦታ
ዶላንች የሚያደርገው ደስ ሲለው እሱ ትልቅ ነገር ነው የሚያደርግልኝ። እኔ እውነቱን ለመናገር እንደዚህ ትንሽ ነገር አባብና መግዛት አይደለም ያስጨነቀኝን ያስቸገረኝን ነገር በእኔ ኋላ ይፈታል። ሊያስደስተኝ ሲፈልግ የፎዚ ችግር ምንድነው? የጎደላት ነገር ምንድነው? በህይወት ምንድነው የሚያስፈልጋት ብሎ ያን ነገር ነው አድርጎ የሚያስደስተኝ። እኔ ላይ ደስተኛ ከሆነ አሁን ባለፈው በለፍቃድ አውጥቻለሁ አናገረኝ እንደዛ ሲያደርግ እዛ ቤት ወስዶ ነው ሰርፕራይዝ ያደረገኝ ወስዶ ሲያስመልክኝ ለመናገር አቀብ በዚህ ማለት እኔ ትናንሽ ነገር ደስ ይለኛል። እንደዚህ ጋር ማሳመር ነው። በዚህ አጋጣሚ መብሩክ ብለናል። ያው እኛ በግል ብለናል። አጋጣሚ ላይሰንስ መኪና መኪና ሹፌር ከፈለጋችሁ ነው የሚፈልገው እሱ አሁን ለምሳሌ የሆነ ችግርም በቤተሰቤ በኩል ቢኖር እሱን ፈቶልኝ ነው የሚያስደስተኝ። እዚህም የሆነ ችግር ካለብኝ ያን ነገር ፎዚ ምንድነው የጎደላት ብሎ ላይ ፈልጎ ሊሞላ ይጨነቃል። ሊያስደስተኝ ሲፈልግ በእነዚያ ነገር ነው ሰርፕራይዝ የሚያደርገኝ። ላይ እንደዚህ አይነት ባለማግኘት እንግዲህ መታደል ነው። ምንም ማድረግ አይቻልም። ማሻአላ በሉላችሁ ማሻአላ በመጨረሻ ቅድም ያልኩን በቃ ልድገመው። ይሄ ሁላ ብላለች አሁን እሷ አንተ ደግሞ እንደው በቃ ደስ በሚል አንደበት ፍቅርን ግለጽላት። በቃ እንደው በዚህ ብቻ በጣም ያው እናቴ ምትክናት አለ ለምሳሌ እናቴና ድርቅ ነው እናቴ በጣም ነው የምወዳት። እሷን እንዳይ ፈጣሪ ይደረዳል። በቃ ለምሳሌ በቃ እናት ላይ ምንም ማጥፋት አትችልም። ብታጠፋው እንኳን በጣም አለ አይደል ያን ነገር በቃ እሷን እንደረዳ ፈጣሪ ያግዝኝ ነው ብለው በቃ እናቴ ምትክናት ነው። ማሻአላ ማለት ስደት ላይ ስትኖር ብዙ የሚያስከደ ስትታመም የሚያስከደ ያው ቡናው ካናፍቶ ምስተው ቡናው እሷ ተጣምኔ ቡና ተጨኛለ ማሻአላ አንዴ በነገራችን ላይ ፍቅር አንዳንድ ሰዎች ምናልባት እንትን ነው ስሜት ነው ራሱ ስሜት ነው። አሁን ለምሳሌ ታም እንደኔ በደንብ አልገለጸም፣ ግን ስሜቱ ያስተጋባል። እንዴት እንደሚወዳት መናገር ራሱ አቅቶታል። ትረዳለች ፎዚ እንግዲህ የሚወድሽ እንዲሁ ትረጃዋለሽ ያለው ነገር ብቻ። ሌላ ጥያቄ ደግሞ እንደው አንተ ስትናደድ ምን ታደርጋለህ? እኔ ስናደድ ነው እኔ ስናደድ ብዙ ነው ያለው። ለምሳሌ እስኪ ስትናደድ አንድ በቃ መጥፎ ነገር ታደርገው ሁለት ነገር አንዳንድ ጊዜ ቶላል ማለት ነው ትንሽ የትክስታ ኢንስታሌሽን በጣም ትንሽ ሶኩል ዛዶ ጊዜ ደግሞ ተለ ሶላ አልናደድ እንደቀላል አልናደድ ግን ያው ቤሲዮን ብዙ ጊዜ ያው የራስ ነገር ላይ ብዙ ጊዜ ትናደዳለህ ዝም ብለህ ማለት አሁን ጥያቄው በጣም ትናደድ ሲከፋል ወይ በጣም ተራብት ሲከፋል ቤተሰብ ጋር ስለወጥ ይሆናል ቤተሰብ ሰገዳችሁ እንዴታችሁ ይለካችኋል። እኔ ግን በጣም ስናደድ አለቅሳለሁ። ማልቀስ ነው የሚቀርበኝ። እንባ በውስጤ ከወጣ ንዴት ይተወኛል፣ ግን እንባዬ ካልወጣ ንዴት አይተወኝ። አንድ አልቃሻ ያው ሴቶች እንደዛ ናቸው ብዙ ጊዜ አልቃሻ እንትን ይላል። እስኪ ሁለተኛ ሁለተኛው መልስ ያለው ለፎዚ ሲከፋኝ ማለት ነው። ሲከፋሽ ወጣሪ በጣም ሲከፋኝ እተኛለሁ። እንቅልፍ ይይዝሻል? እንቅልፍ በጣም ነው የሚይዘኝ። ስትናደጂ ሲከፋኝ ቶሎ እንኳን አልነቃም ከእንቅልፌ ረዥም ሰዓት ነው። እስኪ ኮመንት ሰጥ ነው ስትናደዱ እንቅልፍ ይመጣባችሁ እስኪ እንትን ኮሜንት ጻፉ። እንደዚህ ይደረጋል? እኔ አዲስ ነው ለኔ። ስናደድ አለቅሳለሁ፣ ግን መከፋትና መናደድ በነገራችን ላይ ይለያያል። ሲከፋኝ ግን ተኛለሁ። እንቅልፍ ይዞኝ ጠፍቶ ከተመለስኩ በኋላ ያ ነገር ይበቃኛል። እኔ አሁን ለመጀመሪያ ጊዜ ነው የምሰማው ሰው ሲናደድ እንቅልፍ በጣም ይጠፋል ነው የሚዳው ይመስላል። አንድ ሰው ብቻ ነው የሚያውቀው። በነገራችን ላይ አንድ ጓደኛችን አለ፣ ስሙን እዚህ አንጠራም፣ ካሜራ አለ። ሲናደድ እንቅልፍ ነው ይመጣል። እንግዲህ ይሄ ጥያቄ እንጨርሻለሁ። በመጨረሻ ማስተላለፍ የሚፈልጉ አስተማሪ ነገር የሚሉት ነገር ፎዚ በጣም ትንሽ እያጠር ባለበት መልዕክታችሁን አስተላልፉ። እኔ የምለው ያ ቀያ እንደው ካሜራ ወደ እኔ አልቆ ላቶቹ ጓደኞቼ ማለት ነው እሱም አላገባም እናንተ ላቶቹ አሉ። እኔ ካገቡ በኋላ ብዙ ነገር ተቀይሮልኛል።
እናንተ ባግቡ ለአንድነት አያስፈልግም ለአንድነት አያስፈልግ ያበቃል ያለው እኛ ዛሬ የምንገኘው ወደ ፎር ቱሪዝም ነው ሁላችሁም ደግሞ ቲኬት ሁሉ ነገር ከፈለጋችሁ ምርጫችሁ ወደ ፎር ቱሪዝም ይሁን ለእናንተ ሰግናለሁ በጣም ነው በመጨረሻም ቁጭ ብላችሁ ስለተከታተላችሁ በጣም ከልብ እናመሰግናለን እኔም ማስተላለፍ የምፈልገው ያው ትዳር ቆንጆ ነው አብዱ እላለሁ እንግዲህ በአሁኑ ጊዜ ጊዜው ከፍቷል ለአላህ ብለን የምንዋደድ አላህ ያድርገን ኢንሻአላህ በላ ኢላሃ ኢላላህ የተሳሰረን እንት ወንድሞቼ ለአላህ ብለን የምንዋደድ ያድርገን ክፋቱን ሁሉ ነገር አላህ ከኛ ያርቅልን ኢንሻአላህ ዛሬ እንግዲህ የምንገኘው መግቢያችን ላይ እንዳወራ ነው ማሚ ጋር ነው ኦዳ ፎር ቱሪዝም ኤንድ ትራቨል ኤጀንሲ ነው የምንገኘው ያው እንግዲህ የቲኬት ኦፊስ ነው ከኢትዮጵያ መምጣት የምትፈልጉ እንዲሁም ከዚህ ወደ ኢትዮጵያ ወደ ተለያየ ሀገር መሄድ የምትፈልጉ ስልክ ቁጥር እዚህ ላይ አለ ከስርም ባዮ ላይ እናስቀምጥላችኋለን እንግዲህ ኦዳ ፎር ቱሪዝም ትራቨል ኤጀንሲ ምርጫችሁ አድርጉ ስለምጻችን ደግሞ ማስተካከያ ያደረገልን ማይሰልልን ነው እናመሰግናለን